ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ነገር ይዘን ብቅ ብለናል። ስለምንድን ነው የሚለውን እስከ መጨረሻው ድረስ ቪዲዮውን አዳምጡት፣ ይጠቅማችኋል። አብሶ በሰው ሀገር ያላችሁ እህቶች በሙሉ ማለት ነው። እንደዚሁም ደግሞ አዲስ መጪዎች፣ አብዛኛው አዲስ መጪዎችም ተመልከቱ በደንብ። ቤታችን እንግዲህ የምንሰራበት ቤት ምንድን ነው ያለው? በምንድን ነው የሚቆጣጠረን? ሰዎቻችን አያዩንም። አንዳንድ ጊዜ ክላሳቸው ቁጭ ይላሉ፣ አያዩንም። አትከታተለኝም መዳሜ አትከታተለኝም ለምትሉ እህቶች ተመልከቱ፣ በምን እንደምትከታተላችሁ ማለት ነው። እነዚህ ትንንሽ ካሜራዎች አሉ በየክላሳቸው በየ መኝታ ክላሳቸው ይሁን ኩሽና ይሁን በተለያየ ወደ ሳሎን ይሁን በተለያየ ነገር ያኖራሉ እና እነዚህን ካሜራዎች በደንብ ተመልከቱ። እናንተ የምትሰሩበት ቤት ካለ ጥንቃቄ 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 ውሰዱ ማለት ነው። በደንብ አድርጋችሁ ተመልከቱ። ይህን ነገር ደግሞ በምን እናውቀዋለን ለምትሉ እህቶች ተመልከቱ እስከ መጨረሻ ድረስ ቪዲዮውን ማለት ነው፣ ይጠቅማችኋል። እንደዚህ አይነት ትንንሾችም አሉ፣ ረቂቅ ሆኑ በጣም ትንሽ እንደ እዚህ ጋር እንደምታዋቸው አብሶ በየክላሳቸው አሉ። እህቶች ካላችሁም በአሻንጉሊት መልክ አድርገው ያስቀምጣሉ። እንደዚህም ደግሞ በልክ ቻርጀር በማድረጊያ በእንደዚህ አይነት አምፖል ራሱ በዛ የተወሰነ እዚህ ላይ አለ። ተመልከቱት ካሜራውን በደመራችሁ። በእንደዚህ አይነትም አለ። ይሄ ኖርማሊ ትልቁ ይለያል። በቃ ትልቁ በየስፍራው የምናየው ነገር በጣም ጎላ ያለ ስለሆነ ይለያል። ግን ይሄ እንደ ብሎት አይነቱ እንደ አምፖል አይነቱ ማለት እንደ አምፖል አይነቱ አሁን ምን ብዙም ጊዜም አይለይም። ያው አምፖል ነው፣ በቃ አምፖል ነው፣ ብሎ ብርሃን የሚሰጥ ነው እንጂ ያለ አይመስልም። እና እንደዚህ ደግሞ መጫወቻ የሚመስል የልጆች መጫወቻ ይመስል አሁን ልጆች የምትይዙ እህቶች አብዛኛውን ጊዜ በደንብ ልጆቻቸውን ለመቆጣጠር ስለው ይከታተሏቸዋል። በዚህ ሰዓት ደግሞ አያዩንም ምናምን ከባድ ነው አሁን ላይ ማለት ነው። በደንብ ጥንቃቄ ያስፈልጋል። አላህ ይጠብቀን ነው። ግን ራሳችሁን ለመጠበቅ ያህል እንደዚህ አይነትን ስታዩም ቢሆን ያው እንግዲህ ያንን ፈጣሪ መፍራት ነው ዋናው ነገር። ግን ቢሆንም እንደዚህ አይነት ነገሮችን መቆጣጠር ይቆጣጠሯቸዋል በዚህ ማለት ነው። እና በዚህ አጋጣሚ ትንሽዬ እንደ ምን አይነት ልበላችሁ መሰላችሁ፣ በጣም ረቂቅ ሆነችም አለች እዚህ ጋር አላመጣኋትም እንጂ ማለት ነው። ኢንሻአላህ ለቀጣዩ ግን በምን ሁኔታ ይህን ነገር ይኑር አይኑር እንዴት አድርገን ነው የምናውቀው የሚለው ሁኔታ አለ ራሱን የቻለ። ያንን አውረደን ያለበትን አካባቢ ይሄ መቆጣጠሪያ ካሜራ ያለበትን አካባቢ የሚጠቁምልን መጀመሪያ ላይ ስትገቡ እንደ አለ። ግን ለየት አድርጌ ለመልቀቅ ግን ለቀጣዩ ላይ ለቀዋለን ኢንሻአላህ በደንብ አድርጌ በሌላም አይነት ያንንም እንደዚህም ደግሞ ሌላም አይነት ስላለ ማለት ነው። በእንደዚህ አይነት ማወቅ እንችላለን። ያ ነገር ካለ ቀጥታ አለበት ያንን አፕሊኬሽን አውርደን ቀጥታ ያንን ስንከፍተው መቆጣጠሪያ ካሜራ አለበት ቦታ ላይ እዛው ላይ ማለት ነው። ሀታ ፍሪጅም ካደረጉ ከፍሪጅ ጋር ወስደና ክላስም ራሳችን ክላስም ካለ ራሳችን ክላሳችን ውስጥም ካለ በዛ መለየት እንችላለን ነው የምለው። እዚህ ጋር እንግዲህ ሁላችሁም ከፈጣሪ በታች እንግዲህ ራሳችንን መጠበቅ ግድ ነው። አሁን ጊዜው እንደ በፊቱ አይደለም፣ በጣም እየረቀቀ ነው ሁሉ ነገር። እነሱ ስራ ቦታቸው ከቢሮአቸው ቁጭ ብለው ከሚሰሩበት ስራ ቦታቸው ብለው የትም ይሆኑ የትም ወጣሁ ብለው አሁን በፊት ተወጡ ወጡ ነው፣ ተመጡ መጡ ነው። ገብቷቸዋል። አሁን ግን ቢወጡ ቢኖሩም ኖርማሊ ለሴኮንድ ያህል ከእጃቸው ስልካቸው እንደማይነጠል ሁላችንም እናውቃለን ማለት ነው። ምን እንደምንሰራ በደንብ አድርገው ነው የሚቆጣጠሩት። ራሳችሁን ጠብቁ እላለሁኝ። በተረፈ ቤተሰብ ያላደረጋችሁ ለዚህ ቻናል ሁላችሁም ቤተሰብነትን ተቀላቀሉ ነው የምለው። ሰብስክራይብ የምትለዋን ተጫኗት። እንደዚህም ደግሞ የላይክ ምልክቷንም በመጫን ቤተሰብነትን ተቀላቀሉ እላለሁኝ። ለቀጣዩ ቪዲዮ ግን እንዴት አድርገን ነው እነዚህን ነገሮች አሁን ያየናቸውን ማየት ማወቅ ያለበትን አካባቢ የምንችለው የሚለውን ለቀጣዩ ኢንሻአላህ በአላህ ፍቃድ
እለቅላችኋለሁ እላለሁ። በተረፈ መልካም የስራ ጊዜ። ሰላም አሌይኩም ወራህመቱላሂ